አምልኮት የተወለዱ ልጆች ስትነግሯቸው ይሰማሉ። ግን አምልኮታቸውን ደግሞ ማሳደግ አለባችሁ። ቤተሰቦች አሳድጉ፣ አምልኮትን አሳድጉ። በዕለት ውስጥ እየሰገዳችሁ እግዚአብሔርን ተነጋገሩ፣ ቅዱሳንን ተነጋገሩ፣ የመላእክት ጥበቃን ተነጋገሩ፣ የክፉ ጠላትን ወጥመድ ተነጋገሩ። አሁን ይሄኛው ትውልድ ብቻ ዝም ብሎ ስጋዊ ነገርን እንዲሰበክ ነው የሚፈልገው። የጠላቱ ሚስጥርን አውቆ ራሱ እንዲታገል የሚደረገው ጥረት ላይ ብዙዎቹ ዋጋ ይከፍሉ። ስለዚህ እናትና አባቶች በልጆቻቸው ላይ መንፈሳዊ ኃይልና ጉልበት እንድታገኙ በአምልኮት የወለዷቸውን ልጆች ዕለት ዕለት መንፈሳቸውን የበረታ እንዲሆን ጥረት አድርጉ። አለበለዚያ ትምህርት ቤቱ ይይዛቸዋል፣ ጓደኞቻቸው ይዟቸዋል፣ ፋሽኑ ይዟቸዋል። የዘመኑ ፋሽን ህይወታቸውን ልቦናቸውን ይዘዋል። ኳሱ ይይዘዋል። ምን ቅጡ ማንም አይሻማል ይሄን ትውልድ። ሰይጣን እኮ ተሻምቶ